ዛሬም በመሃል ፊጋ መብራት አጠገብ የሚገኘው ጎዶልያስ ኤሌክትሮኒክስን ሪቪው ለማድረግ ተገኝተናል። ልክ እንደ ስልካችን ኢንተርናል ስቶሬጅ ያላቸው ቲቪዎች ናቸው። ያው እንግዲህ ጎዶልያስ ኤሌክትሮኒክስ ከዚህ ብራንች በተጨማሪ ቡራዩ ላይ እንዳላችሁ ሰምቻለሁና ያ ነገር እውነት ነው? አገር ውስጥ አሴምብል የሚደረጉ ቲቪዎች አሉ፣ እንደገና ኢምፖርት የሚደረጉ ቲቪዎች አሉ። የመሃል የሶፋ ጠረጴዛዎች ይታዩኛል። ከፍተኛ ሳይዝ ያለው ቲቪ ነው ማለት ነው። ያው በብሉቱዝ አማካኝነት ከስልካችን ጋር ኮኔክት ማድረግ እንችላለን። እዛች ጋር ደግሞ ጂፓዛ ለየት ትላለችና እስቲ ጂፓስ ደግሞ እስቲ ያሳይ። እነዚህ መካከለኛ የሚባሉ ፍሪጆች ናቸው። ያስቀመጥነው ነገር ፍሬሽነቱን እንደጠበቀ ለረጅም ሰዓት የሚያቆዩ ፍሪጆች ናቸው። በአዲስ አበባ አንዳንድ ቦታዎች ዞር በማለት የዋጋም ሆነ የእቃ ጥራት ለእናንተ ይጠቅማል ብለን የምናስበውን ሪቪው የምናደርግላችሁ እኛ ሳሪስ ቲቪዎች ነን። ዛሬም በመሃል ፊጋ መብራት አጠገብ የሚገኘው ጎዶልያስ ኤሌክትሮኒክስን ሪቪው ለማድረግ ተገኝተናል። ታዲያ ጎዶልያስ ኤሌክትሮኒክስ ከፍሪጅ ከቲቪ እንዲሁም ደግሞ ከውሃ ማጣሪያ ባሻገር ሌሎች ኤሌክትሮኒክሶችንም እንደሚይዙ ሰምተናል። እስከ ፕሮግራማችን ፍጻሜ ድረስ ሰብስክራይብ እያደረጋችሁን ቆዩ፣ ተከታተሉ። እዚህ ጋር እንግዲህ የተለያዩ የኦቭን አማራጮችን እያየሁኝ ነውና እስቲ ስለነዚህ ኦቭኖች ደግሞ አንዳንድ ነገሮችን ንገረኝ። እሺ እንግዲህ እዚህ ጋር የምትመለከታቸው ኦቭኖች ለቤት ውስጥ ማብሰያነት የምንጠቀማቸው ኦቭኖች ናቸው። በሁለት አይነት አማራጭ እናገኛቸዋለን። በአራት ኤሌክትሪክ እና በሁለት ኤሌክትሪክ፣ ሁለቱ ደግሞ በሲሊንደር የሚሰሩ ማለት ነው። ከዛም በተጨማሪ ደግሞ ስቴንለስ ስቲል የሆነ ቶፕ ያላቸው አሉ። ከዛ ደግሞ ኖርማል ቶፕ ያላቸው አሉ። ከዛ በተጨማሪ በሳይዝም ደረጃ 60 በ60 50 በ50 በሆነ አማራጮች እናገኛቸዋለን። ከ50 በ50 ላስጀምርሽና እሺ እዚህ ጋር የምትመለከቱት እንግዲህ በሳይዝ ደረጃ ወደዚህም 50 ወደዚህም ደግሞ 50 ስፋቷ 50 በ50 የሆነች ሚኒ ኦቭን ነች። ማለት በኖርማል ከምናውቃቸው ኦቭኖች አነስተኛ ሳይዝ ያላት ኦቭን ነች። እንደምትመለከቱት እንግዲህ ሁለቱ ኤሌክትሪክ ሁለቱ ደግሞ በሲሊንደር የሚሰራ ነው። ከስር ደግሞ እስከ 45 ሊትር ድረስ የሚደርስ ማብሰያ ኦቭን አላት። ያው የተለያዩ ፒዛ ሊሆን ይችላል፣ ፓስታ፣ ፉሩ እንዲሁም ደግሞ ስጋ፣ አሳ ውስጥ ላይ መጥበስ እንችላለን። ፒዛ ሜክ ማድረግ እንችላለን። እነዚህ እንግዲህ 50 በ50 ነው ብዬሻለሁ ሳይዙ። በዋጋ ደረጃ እስከ 45000 ብር ድረስ። በመቀጠል ደግሞ የማሳይሽ እንግዲህ ቅድም ካየነው በሳይዝ ደረጃ ሰፋ የሚል ኦቭን ነው። ይሄኛው 60 በ60 በመባል የሚታወቅ ነው፣ ወይም ደግሞ በአብዛኛው ቤት ውስጥ የምናገኘው ስታንዳርድ የሆነ ኦቭን ነው ማለት ነው። 60 በ60 ነው ሳይዙ። ከዛ ደግሞ በተጨማሪነት እነዚህ እንግዲህ ብዙ ፊቸሮችን ይዘው ይገኛሉ። ለምሳሌ ውስጣቸውን ስንመለከት በሁለት ፓትራ አማራጭ ነው የምናገኛቸው። ከዛ በተጨማሪ ደግሞ አሮስቶ መስሪያ ግሪል አብሮ ይዘው ይገኛሉ። በተጨማሪ እቃ ማስቀመጫ ተጨማሪ ስቶሬጅ ከታች ላይ እናገኛለን። አራት ኤሌክትሪክ ነው። ከላይ እንግዲህ ሰፊው ፕሌት 1500 ዋት የሚጠቀም ሲሆን አነስተኛው ፕሌት ደግሞ እስከ 1000 ዋት ድረስ የሚጠቀም ኦቭን ነች ማለት ነው። ሜዲን ቱርክ ነው። ይሄ ዴልታ በመባል ይታወቃል። የቱርክ ምርት ነው። ቀጥታ ከዛ ኢምፖርት የሚደረግ ነው። በዋስትና ደረጃ እስከ 2 ዓመት ድረስ ዋስትና አለው። ይሄኛውን እንግዲህ ደንበኞቻችን እኛ ጋር ቢመጡ እስከ 53000 ብር ድረስ ከፍሪ ዴሊቨሪ ጋር ማግኘት ይችላሉ ማለት ነው። እሺ፣ ስለዚህ ብዙ አማራጮች አላቸው። የሲሊንደርም አለው፣ የኤሌክትሪክ መጠቀም የሚፈልግ ሰው አማራጮች አለው ማለት ነው። ይሄኛውን አራቱም ኤሌክትሪክ የሆነ ነው። ይሄኛው ደግሞ እንግዲህ ቅድም ካሳዮች ለየት የሚያደርገው ምንድነው? ቅድም ያየነው በአራት ኤሌክትሪክ አማራጭ፣ ይሄኛው ደግሞ ሁለቱም በኤሌክትሪክ ሁለቱ ደግሞ በሲሊንደር እንድንጠቀሙ ተደርጎ የተዘጋጀ ነው። ያው መብራት በሚጠፋበት ሰዓት ላይ ሲሊንደር ቢኖረው አሪፍ ነው ማለት ነው። የማብሰል ሂደታችን ሳይቋረጥ ወደ ሲሊንደሩ ቀይረን መጠቀም እንችላለን። ሌላው እንግዲህ እነዚህ ብንረሳቸው አደጋ እንዳይፈጠር ሴንሰር የተገጠመለት ነው። ሲሊንደሩን ብንረሳው አደጋ እንዳይፈጥሩ ሴንሰር ስለተገጠመላቸው ምንም ስጋት ሳይገባው ደንበኛው መጠቀም ይችላል ማለት ነው። ልዩነታቸው እሱ ላይ ብቻ ነው። ከዛ ሁለት ኤሌክትሪክ ሁለት ሲሊንደር ሲሆን በዋጋም ደረጃ ከነዛ ትንሽ ይቀንስልናል። ይሄኛው ዋጋው 50000 ብር ነው። የ3000 ብር ልዩነት አለው ማለት ነው። 60 በ60 እንዲም ሳይዙ በሳይዝ ደረጃ ተመሳሳይ ናቸው። ሁለቱም የቱርክ ምርቶች ናቸው። የአንድ ካምፓኒ ዕቃ ነው። ልዩነቱ አራት ኤሌክትሪክ እና ሁለት ሲሊንደር ሁለት ኤሌክትሪክ መሆኑ ላይ ብቻ ነው። እሺ